ሰላም ሰላም የቻናሌ ተከታታዮች እንደምናችሁ። ዛሬ በመካከለኛው ምስራቅ በተለይም በሊባኖስ እና ሶሪያ በጣም የሚወደድና የታወቀውን ፍታየር ስፔኒ አሰራር ይዤላችሁ መጥቻለሁ። ይህ ምግብ የሚሰራው በተፈጥሮ ስፔኒ ወይም ደግሞ በእንግሊዝኛ አጠራሩ ስፒነች በመጠቀም ነው። ነገር ግን እኛ በሀገራችን በኢትዮጵያ ስፔኒህን እንደልባችን በየገበያው አናገኝም። ቢኖርም እንኳ ዋጋው በጣም ውድ ነው። እናስ ምን እናደርግ? መፍትሄው ቀላል ነው። ሁላችንም በአካባቢያችንና በየገበያው በቀላሉና በርካሽ ዋጋ የምናገኘውን ቆስጣ ተመራጭ በማድረግ ልክ እንደ ስፔኒው አሪፍ አድርገን መስራት እንችላለን። እኔም ዛሬ የሰራሁት በቆስጣው ነው። እስከ መጨረሻው ተከታተሉ። መጀመሪያ ሊጣችንን ነው የምናቦካው። ለሊጣችን የሚያስፈልጉ ግብአቶች እርሾ፣ ስኳር፣ ጨው፣ ኦሊቭ ኦይል እና ውሃ ናቸው። በመጀመሪያ ስኳሩን እና ጨውን እንዲሁም ደግሞ ዘይታችንን አድርገን በእጃችን እንለውሰዋለን። ለምን እንዲህ አደረግሽ ካላችሁኝ፣ ጓንት ስለለበስኩኝ ውሃ ጨምሬ ሊጡን በማቦካበት ሰዓት እየተጣበቀ እንዳያስቸግረኝ ነው። ከዛ እርሾውን ጨምረን ውሃ ጨምረን ሊጣችንን በደንብ እሽት አድርገን እናቦከዋለን። እዚህ ጋር ዘይት ጨምረን የምናሸው ሊጡን ጠረጴዛ ላይ በምንዳምጥበት ሰዓት ለስላሳ ሊጥ እንዲሆን ይረዳናል። ኩፍ እስከሚል ድረስ ሸፍነን እናስቀምጠውና ቆስጣችንን እናዘጋጃለን። እዚህ ጋር አስቀድሜ አጥቤ ያስቀመጥኩት ቆስጣ ነበረ። ቅጠሉን እንቀነጥሳለን። እንጨቱ አያስፈልግም፣ ቅጠሉን ብቻ። ልክ እንደዚህ እንደምታዩት ቅጠሉን እየቀነጠስን እንጨቱን እንጥለዋለን። በጣም ሳናደቅ በመካከለኛ መጠን እንከትፈዋለን። ለቆስጣው የሚያስፈልጉን ግብአቶች ሽንኩርት፣ የሎሚ ጭማቂ፣ ኦሊቭ ኦይል፣ ጨው፣ ስሜ፣ ድብስ ርሜን ናቸው። ጨውንና የሎሚ ጭማቂውን የተከተፈው ቆስጣ ላይ አድርገን ገልበጥ እናደርገዋለን እንዲዋሃድ እና 10 ደቂቃ እንተወዋለን።
ይህንን ለምን አደረግሽ ካላችሁ ጨውና ሎሚው በቆስጣ ውስጥ ያለውን ተፈጥሯዊ የውሃ መጠን ጨምቆ እንዲያወጣልን ይረዳናል። ከዛም ያው ውሃውን በደንብ ስላወጣ ትንሽ በእጃችን ሽት እናደርገውና እንደዚህ እየጨመቀን ውሃውን እና ቆስጣውን እንለያለን። የተከተፈውን ቆስጣ ግብአቶቹን እንጨምራለን። ጨው የሚበቃንን ያክል ነው የምንጨምረው። ቀደም ብለን ጨምረናል ቆስጣው ላይ። የሎሚ ጭማቂ የሚበቃንን ያክል ነው የምንጨምረው። አንዳንድ ጊዜ ያው ሎሚ ጎምዛዛ ስለሆነ በጣም ይረብሻል። ስለዚህ የሚበቃውን ያክል እንጨምራለን እንደ ፍላጎታችን። ከዛም እንዲል እንለውሰዋለን። ውዶቼ ጉሮሮዬ በወሬ አሰቃየሽኝ፣ በጣም ደከመኝ አለኝ እና ምን ላርግልህ ስለው እባክሽን ውሃ ጠጭኝ አለኝ። እኔም ይህችን 1 ብርጭቆ ውሃ ቀድቼ ቸለስ አደረኩበት። አሁን ታርቀናል። ወደ ፍታይራችን እንመለስ። ሊጣችን ኩፍ ብሏል። ጠረጴዛችን ላይ ከገለበጥን በኋላ ትንሽ ዱቄት እንነሰንስበታለን። ዱቄቱ የሚያስፈልገው ከጠረጴዛው ጋር እንዳይጣበቅ ነው። ከዛም እንደዚህ ሳሳ አድርገን እየዳመጥን በክብ በክቡ ቅርጽ እናወጣለታለን። ያው እኔ ሁሉንም ቅርጽ አውጥቼ በትሪ አድርጌ ነው ከትሪው ላይ ያነሳው። ልክ እንደዚህ በእጄ ጠፍጠፍ እያደረኩ እያስተካከልኩኝ የቆስጣውን ውህድ መሃል ላይ አደርገዋለሁ። ልክ እንደዚህ 3 ማዕዘን ቅርጽ እናስይዘዋለን። ውዶቼ አይከብድም። አብዛኛው ሰው ፍታይር ለመስራት ይቸገራል፣ ግን ምንም የሚከብድ ነገር የለውም። ልክ እንደዚህ በ3 ማዕዘን ልክ አያችሁት? እንደዚህ አድርገን ሁሉንም እንሰራዋለን። አያችሁ? ቀላል ነው በጣም። ያው ትንሽ ሰዓት ይፈልጋል፣ ጊዜ መስጠት አለብን። የሰራነውን ፍታየር ፓትራችን ላይ እንደረድረዋለን። በ180 ዲግሪ ለ15 ደቂቃ ኦፍን እንከተዋለን። በአካባቢያችን በሚገኘው ቆስጣ የሰራነው ፍታየር ዝግጁ ሆኗል። በየቤታችሁ ሞክሩትና አስተያየታችሁን በኮሜንት መስጫ ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ። መልካም ቀን።